ጤና ይስጥልኝ። በባህር ማዶ የምትገኙ በጽናትና በልፋት ህይወታችሁን የምትመሩ የሀገሬ ልጆች ዛሬ የምንነጋገረው ስለ እናንተ ነው። ስደት የአካል ርቀት ብቻ ሳይሆን የጥንካሬ መፈተኛ መድረክም ነው። በዚህ ሰዓት ውስጥ በስደት ህይወታችሁ ውጤታማ የምትሆኑባቸው መንገዶች፣ የገንዘብ አያያዝ ጥበብንና ወደ ሀገር ቤት ስትመለሱ ሊኖራችሁ የሚገባው ዝግጅት በጥልቀት እንመክራለን። አብራችሁን ቆዩ። ወደ አረብ ሀገራት ስንሄድ ትልቁ ፈተና ቋንቋ ወይም ስራ ሳይሆን የባህልና የናፍቆት ጫና ነው። ሆኖም ይህን ጊዜ እንደ ዩኒቨርሲቲ ልንመለከተው ይገባል። አዲስ ቋንቋ መማር፣ የአረብኛ ንግግር ማዳበርና ከሌሎች ሀገራት ዜጎች ጋር በሚኖረን ግንኙነት ዓለምን ማየት ትልቅ ትምህርት ነው። ብቸኝነት ሲሰማችሁ ዓላማችሁን አስቡ። ለምን እንደወጣችሁም ለማን እንደምትለፉና ነገ የት መድረስ እንደምትፈልጉ ደጋግማችሁ ለራሳችሁ ንገሩት። ብዙዎቻችሁ የምትለፉት ለቤተሰብ ነው። ነገር ግን ለቤተሰብ መላክ ብቻውን በቂ አይደለም። ቁጠባ ከትንሹ ይጀምራል የሚለውን መርህ አትዘንጉ። በየወሩ የምታገኟት ደሞዝ በሶስት ይክፈሏት። አንዱን ለቤተሰብ፣ ሁለተኛው ለራሱ ፍጆታ፣ ሶስተኛው ደግሞ ለማይነካ የረጅም ጊዜ ቁጠባ። በኢትዮጵያ ባንኮች የውጭ ምንዛሪ ቁጠባ ሂሳብ ዲያስፖራ አካውንት መክፈት ነገ ለምታደርጉት የቤት መስሪያ ወይም የንግድ ኢንቨስትመንት መሰረት ነው። ገንዘብ በሰው እጅ ከመላክ ይልቅ በህጋዊ መንገድን መላክ ለራሳችሁም ለሀገራችሁም ዋስትና ነው። ስራችሁ ምንም ይሁን ምን ያላችሁን ትርፍ ሰዓት በስልካችሁ እውቀትን በመገብየት ዛሬ በኢንተርኔት አማካኝነት ነፃ ትምህርቶችን ማግኘት ይቻላል። የምግብ ዝግጅት፣ ስፌት፣ የቴክኖሎጂ አጠቃቀም ወይም የንግድ ስራ አመራርን በመማር ራሳችሁን አዘጋጁ። ስደት ላይ የምታሳልፉት እያንዳንዷ ደቂቃ ነገ ሀገር ቤት ስትገቡ የሚቀይራችሁ ካፒታል መሆን አለበት። ስደት ዘላቂም አይደለም። መመለሳችሁ የማይቀር ከሆነ መቼ እና እንዴት የሚለውን ጥያቄ ዛሬውኑ መመለስ አለባችሁ። መመለስ ያለባችሁ በቂ ጥሬ ገንዘብ ሳታከማችሁ ብቻ ሳይሆን ያንን ገንዘብ ወደ ስራ የሚቀይር ዕውቀትና እቅድ ሲኖራችሁ ነው። በሀገር ቤት ስላሉ የኢንቨስትመንት አማራጮች፣ ዲያስፖራዎች ስላሏቸው የቀረጥ ነፃ መብቶችና ስለ ጥቃቅን አነስተኛ ስራዎች መረጃን ሰብስቡ። ውድ ወገኖቼ፣ እናንተ የቤተሰብ የሀገርም ምሰሶዎች ናችሁ። ዛሬ የምታፈሱት ላብ ነገ የደስታ ፍሬ ያፈራል። ተስፋ አትቁረጡ። ራሳችሁን ጠብቁ። በጤናችሁ ላይ አትጨክኑ። ከሁሉ በላይ ደግሞ እርስ በራሳችሁ ተረዳዱ። በአረብ ሀገር ያለ ኢትዮጵያዊ ለወንድሙና ለእህቱ ጥላ መሆን አለበት። ፈጣሪ በያላችሁበት ይጠብቃችሁ። በሰላም ለሀገራችሁ ያብቃችሁ። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አይርሱ። ታንኪዩ